ጤና ይስጥልን እንደምን ዋላችሁ እንደምን ከረማችሁ። ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። ዛሬ ይህን ቪዲዮ ሪከርድ የማደርገው ዶክተር ሳሙኤል ኃይሉ ኮንግራ ልለው ነው እና ለሌሎቻችሁ ደግሞ እንደው በምሳሌ ለማስረዳት ያህል አንዳንድ ጊዜ እዚህ ማህበራዊ ሚዲያ ላይ በጣም ትልልቅ ዜናዎች እናያለን። ለምሳሌ አሁን ዶክተር ሳሙኤል የከፈተውን አይነት ትልቅ የአጥንት ቀዶ ጥገና ሰርቪስ ለኢትዮጵያውያን የሚሰጥ እና በሱ ላይፍ ውስጥ ይሄ ስራ ማለት ምን እንደሆነ አንድ ጊዜ በኢትዮጵያ ላይ እንግዳ አድርገን አቅርበነው ስለነበረ ሲናገር በጣም ነው የገረመኝ። እንዴት ይህንን ስራ ሊሰራ እንደጀመረ ሕክምና መማሩ ብቻ ሳይሆን ከራሱ የህይወት ተሞክሮ እንደዚህ አይነት ከባባድ ቀዶ ጥገና ስራ ኢትዮጵያ ውስጥ ምን ያህል አስቸጋሪ እንደሆነ እንደምታውቁት ወደ ውጭ ሀገር ሄደን ምናምን ነው ማህበረሰቡ እንዲህ አይነት አገልግሎት የሚያገኘው እና ነገር ግን አሁን እሱ ይህንን ስራ ጀምሬያለሁ ብሎ ሊንክዲን ላይ ፖስት ካደረገ በኋላ ጥቂት ሰው ነው በርታ ሲለው ምናምን ሼር ሲያደርግ ማየው። ለምሳሌ በህክምና ሙያ ውስጥ ያላችሁ እንኳን ብናይ ስንት የህክምና ባለሙያ ነው እዚህ ፕላትፎርም ላይ ያለው። እንዲህ አይነት ሰዎችን በርቱ ብንል ሪሼር ብናደርግ ብናበረታታ እንደዚህ ነው ሙያው የሚያድገው ማለት ነው። አሁን ይሄ ጀስት በምሳሌ ነው የተናገርኩት እንጂ ብዙ እንደዚህ አይነት ያለው አንዳንድ ሰዎች ስራ ለመስራት የሚሞክሩ ድርጅት ለመክፈት የሚሞክሩ ኢትዮጵያውያን የሚፈለገውን አይነት ምስጋናና ድጋፍ አያገኙም፣ ኢቭን ከሙያ አጋሮቻቸው ማለት ነው። አሁን ይህን አስታክኬ እኛንም ለምሳሌ በአግሪካልቸር ሙያ የግብርና ኢንቨስትመንት ስራ ጀምረናል እንደዚህ የሚል ዜናዎች ፖስት በማድረግ ሰዓት በሚገርም ሁኔታ ከዚህ ዜና ይልቅ ፎቶዎች ምናምን ፖስት ስናደርግ ነው ብዙ ሰው ላይክ ኦር ሼር የሚያደርገው ማለት ነው። እና ትንሽ እያስተዋልን ብንሰበሰብ እያስተዋልን ማህበራዊ ሚዲያ ላይ ብንመጣ እላለሁ። እየመረጥን በተለይ ለሀገራችን ለወጣቱ ለህዝቡ የሚያገለግሉ ነገሮች ላይ በተለይ የሙያ ባለቤቶች አሁን ይሄ ለምሳሌ የዶክተር ኃይሉ በእርግጠኝነት ዶክተር ሳሙኤል ኃይሉ ስራ የህክምና ሙያ ላይ ያላችሁትን የጤና ዘርፍ ላይ ያላችሁ ሰዎች ቁጥር አንድ ይመለከታል። እሱን ካላበረታታህ ሊንክዲን ላይ መኖሩ ምንድን ነው ትርጉም ያለህ ነው? እንዲህ አይነቶቹን የማናበረታታ ከሆነ then why do we have a LinkedIn account? ላይክ ማድረግ ሼር ማድረግ it takes you just 1 or 2 minutes ማለት ነው። እና ይሄ ነገር ይለመድ እስቲ። ቦልድሊ መናገር ፈልጋለሁ፣ ምክንያቱም ብዙ ጊዜ የምታዘበው ነገር ነው። በጣም ብዙ ሰው ግብርና ባለሙያ ያለው ምናምን እንደዚህ ሼር ያደርጋል፣ ሪሰርች ፐብሊኬሽን ወር ምናምን። አንድ ሰው ደግሞ በግብርና ሙያ ይሄው ኢንቨስትመንት ጀመርኩ ቢል በግብርና ሴክተር ያሉ ሰዎች እኮ በርታ ጎበዝ ወር ምናምን ማለት አለባቸው፣ ተሽቀዳድመን ማለት ነው። ሌላውም ማድረግ አለበት፣ ግን የሙያው ባለቤት ደግሞ ኃላፊነት አለብህ ነው። አንተ ባታደርገው ያንተ ወንድም በአንተ ሙያ የተመረቀ የሙያ አጋርህ ይዞ የሚመጣው ኢንዳይሬክትሊ አንተ የሰራውን ማለት ነው። በኢትዮጵያዊነት ደረጃ ስናየው ደግሞ የሁላችንም ኢትዮጵያውያን ጠንካራ ሀገር የሚኖረን እያንዳንዱ ኢትዮጵያዊ ዜጋ ሲጠነክር ነው። ዜጎች የሚጠነክሩት ደግሞ የጀመሩት ስራ ሲያድግላቸው ነው ማለት ነው። እና ትንሽ የተወሰነ ስትራቴጂክ ቲንኪንግ እንደ ወደፊት ብናመጣ እላለሁኝ። አንዳንዴ እንደዚህ በግልጽ መነጋገር አለብን ማለት ነው። ብዙ ጊዜ ሸፋፍንን ስለምናልፍ ታዝበን ነው ዝም የምንለው። እና እኔ አሁን ይሄ ግልጽ ትዝብት ነው። እንግዲህ 50 ሺህ ሰው አካባቢ ነው የኔን ገጽ ፎሎ የሚያደርጉትና እንደዚህ አይነት አስተዋይ ተከታይ እንዲኖረኝ ነው የፈልገው። ዝም ብሎ አለ አይደል ፎቶ ላይክ ማድረግ ጥሩ ነው። የኔም ፎቶ ነጭ ፀጉሬንም ላይክ ብታደርጉ ጥሩ ነው። ነገር ግን አንዳንዴ ደግሞ ላይክ ማቴሪያል ያለው ነገር ፌስቡክም ላይ ያለው አንዳንድ ወጣቶች ስራ ጀምሮ ስራ ፈጥረው ምናምን ወደ ማህበረሰቡ ይሄን ስራ ጀምሬያለሁ ብለው ሲመጡ በሚገርም ሁኔታ የቅርብ የማውቃቸው ሰዎች እንኳን በርቱ ሲሏቸው አላይም። ራዘር የሆነ ፎቶ ሼር ቢያደርጉ ግን ያንን ፎቶ ላይ ምናምን አስተያየት እንሰጣለን ማለት። እንደዚህ አይነት የወራረዱ ነገሮችን እንደው ትንሽ እየቀነስን እንሄድ። በተለይ ለኢትዮጵያ ወጣቶች ነው። እንደው የዶክተር ሳሙኤልን እንድታዩ ይኸው ታያቸዋለሁ። እና ይሄ ነው ዶክተር ሳሙኤል ኃይሉ ማለት። እና አዲስ ኦርቶ የሚባል እንትን ከፍቷል። ትልቅ የህክምና የቀዶ ጥገና ስራ የሚሰራ ማለት። እንዲህ አይነት ኢትዮጵያውያን ናቸው ሀገራችንን በትክክል ሀገር የሚያስብሉት ማለት። ስንት ጊዜ ነው ውጭ ሀገር ሄደው ሊታከሙ ነው ምናምን የሚል ለቅሶ የሰለቸን ኢትዮጵያ ውስጥ። ማን ነው ያንን የሚያቆምልን? የዶክተር ሳሙኤል አይነት ናቸው። እና በጣም እኮራብሃለሁ ዶክተር ሳሚ። አረሳውም ባለፈው ያደረግከውን ስቶሪ ቴሊንግ እና ድጋሜ ሼር ብታደርግ ጥሩ ነው። እና በዚህ አጋጣሚ የምነግርህ የአንተ ታሪክ ብዙ ሰዎች ላያውቁ ይችላሉ። እና እንዴት ነው አዲስ ኦርቶ የተከፈተው የሚለውን እንደው በአጭር ቪዲዮ ደግሞ ብትነግረንና
እሱም በደንብ ሼር ብናደርገው እኔም በሼር በማድረጉ ተባበራለሁ። ምክንያቱም ለብዙ ሰዎች ለብዙ ኢትዮጵያውያን ይሄ ቫሊዩ ትልቅ ቫሊዩ አድ እንደሚያደርግ ስለማወቅ ነው። ተራ ነገር አይደለም። የሕክምና ሙያ የተወሰነ ነገር በሂንት የሚገባኝ ነገር አለ። ከዛ በላይ ደግሞ አንተ የነገርከንን ስቶሪ አልረሳም። በኢትዮጵያ ፕላትፎርምና እንዲህ አይነት ችላ እየተባሉ የሚያልፉ በጣም ጠቃሚ ለሀገር የሚጠቅሙ ዜናዎች ችላ እንዳይባሉም ለማለት ነው። ዶክተር ሳሚ አም ፕራውድ ኦፍ ዩ። በርታ። ሌሎች ሐኪሞችና ሕክምና ሙያ ላይ በየሴክተሩ ያሉት ከአንተ ይማራሉ። እኔም ከአንተ ተምሬያለሁ። በጣም አመሰግናለሁ።